Welcome to Golden Abbey Academics. If you just joined university or you're just about to start, this video could save you from years of unnecessary stress. አንደኛ ዓመት ፍሬሽማን የሆናችሁ ተማሪዎች ይህ ቪዲዮ በደንብ ይጠቅማችኋል። ፍሬሽማን ተማሪዎች ዩኒቨርሲቲ ሲገቡ የሚሰሯቸው ስህተቶችና ፍሬሽማን ላይ ደግሞ አሪፍ ጂፒኤ እንዳይሰሩ የሚያደርጓቸው ስህተቶች ናቸው። እናንተ ይሄንን የምታስተካክሉ ከሆነ አሪፍ ጂፒኤ ይዛችሁ መውጣት ትችላላችሁ። ከዛም በተጨማሪ ደግሞ ስትረስ ሳይኖርባችሁ ፍሪ ሆናችሁ የትምህርት ዘመኑን ልታጠናቅቁ ትችላላችሁ ማለት ነው። እና ቀጥታ ወደ ቪዲዮ ነው የምንገባው የሚሆነው። የመጀመሪያ ፍሬሽማኖች የሚሰሩት ስህተት ቲንኪንግ ዩኒቨርሲቲ ላይክ ሃይ ስኩል የሚባለው ነገር ነው። ምክንያቱም ምንድነው የዩኒቨርሲቲ ፍሬሽማን የሚገቡ ተማሪዎች ሃይ ስኩልን እንደ ዩኒቨርሲቲ እንደ ሃይ ስኩል አይተውት ፈተና ሰዓት ላይ እናነባለን የሚባል ነገር አለ። ያ ነገር ግን ደግሞ በጣም ኢፌክት አለው። ፈተና ሰዓት ላይ ተነቦ አሪፍ ጂፒኤ መስራት አይቻልም ለማለፍ ነው እንጂ ፈተና ሰዓት ላይ ተነቦ አሪፍ ጂፒኤ መስራት አይቻልም። አሪፍ ጂፒኤ መስራት የምትፈልጉ ከሆነ ቅድሚያ ከፈተና በፊት በደንብ ሪፈር እየተደረገ መነበብ አለበት ማለት ነው። ያን ለማድረግ ደግሞ ምንድነው ዩኒቨርሲቲ ላይ በደንብ ፍሪደም ያለው ነገር ነው። ግን ደግሞ ፍሪደም እንዳለ ሁሉ ምን አለው ኃላፊነት ያለው ነገር ነው ማለት ነው ዩኒቨርሲቲ ላይ። ምክንያቱም በዚህ ሰዓት አንብብ፣ በዚህ ሰዓት ይሄንን ስራ የሚላችሁ ሰዎች አይኖሩም ማለት ነው። ፋሚሊ የሚጎተጉታችሁ ፋሚሊ አይኖርም። በዚህ ሰዓት ማንበብ አለባችሁ በዚህ ሰዓት የሚላችሁ። ስለዚህ ኃላፊነት የራሳችሁ ነው የሚሆነው ማለት ነው። ያንን ነገር ለማስተካከል ደግሞ ራሳችሁ ያንን ነገር ኃላፊነት ወስዳችሁ ቀን በቀን የምትሰሯቸውን ነገሮች ፕላን ማድረግና ማንበብም ይኖርባችኋል ማለት ነው። ስለዚህ ዩኒቨርሲቲን እንደ ሃይ ስኩል አይቶ ፈተና ሰዓት ላይ ያነባለው የሚባለው ነገር በጣም ኢፌክት ያለው ነገር ስለሆነ፣ ሁለተኛ ደግሞ ፍሬሽማኖች የሚሰሩት ስህተት ስኪፒንግ ክላስ ነው። many students believe they can simply read the note later። ብዙ ሰዓት ላይ የሚያጋጥሙ ፍሬሽማኖች ምንድነው ክላስ ይቀጡና የመምህሩን ኖት አነባለው የሚባል ነገር አለ። ያ ነገር ግን ደግሞ ውጤታቸው ላይ በጣም ኢፌክት አለው። ምክንያቱም መምህራኖቹ የሚያወጡት ሽምደዳ ሳይሆን ኮንሴፕቹዋል የሆነ ነገር ስለሆነ እዛ ላይ በደንብ ማየት ያለባችሁ መምህራኖቹ የሚያስረዱበት ወይም ደግሞ የዛ ትምህርት ኮንሴፕቱ ምንድነው የሚለው ነገር ስለሆነ መያዝ ያለባችሁ። ክላስ ባትቀጡ አሪፍ ነው። ክላስ ስትቀጡ ለራሱ ኪውዝ ሊያመልጣችሁ ይችላል። መጥፎ መምህርም ከሆነ ደግሞ በዛ ሰዓት ያለ ብቻ ነው አሳይመንት መስራት የሚችለው ብለው ውጤታችሁን ሊጎዱባችሁም ስለሚችሉ ክላስ ባትቀጡ የበለጠ አሪፍ ነው። አሪፍ ጂፒኤ መስራት የምትፈልጉ ከሆነ ማለት ነው። ሶስተኛው ደግሞ studying only before exam የሚባለው ነገር በጣም አሪፍ የሆነ ነገር ነው። ብዙዎቹ ፍሬሽማን የሚገቡ ተማሪዎች ፈተና ሰዓት ላይ ያነባለው የሚባል ነገር አለ። ያ ነገር ግን ውጤታችሁ ላይ በደንብ ኢፌክት አለው። ብዙ ሪፈር የማድረግ ከብዙ ዳይሬክሽን ለማየት አይሆናችሁም። ፈተና ሰዓት ላይ ለማለፍ ብቻ ነው የሚሆነው። ስለዚህ ፎከስ ማድረግ ያለባችሁ ከፈተና በፊት የማንበብ ልምዱን ማካበት ይኖርባችኋል ማለት ነው። እንደዛ ከሆነ ብዙ ሪፈር የማድረግ አቅሙ ስለሚኖራችሁ አሪፍ ጂፒኤ ይዛችሁ መውጣት ትችላላችሁ ማለት ነው። ከዛ በተጨማሪ ጂፒኤ እስካሁንም እያልኳችሁ ነበርና ጂፒኤ ምንድነው የሚባለው ነገር ብዙ ፍሬሽማኖች አያውቁትምና ጂፒኤ ፎከስ ማድረግ ያለባችሁ ጂፒኤ ምንድነው ኦነር ግራጁዌት እንዳንሆን ሊያደርገን ይችላል። ከወጣን በኋላም ደግሞ ስራ ላይ ኢፌክት ሊኖረው ይችላል። ግን በዋናነት ኦነር ግራጁዌት እንዳንሆን ሊያደርገን ይችላል ማለት ነው ጂፒኤ። ስለዚህ ጂፒኤ ምንድነው የሚለው ነገር ስናይ ጂፒኤ ማለት ግሬድ ፖይንት አቨሬጅ ማለት ሲሆን በአንድ ሴሚስተር ውስጥ ያስመዘገብነው አጠቃላይ ውጤት ምን ይመስላል የሚለውን የሚያሳየን ነው። 4 ክሬዲት አወር አለ። ከዛ 4 ክሬዲት አወር ውስጥ ምን ያህል አስመዘገብን በአንድ ሴሚስተር ውስጥ የሚለውን ነገር የሚያሳየን ጂፒኤ ይባላል። ሲጂፒኤ ከሆነ ደግሞ ከመጀመሪያ ዓመት ጀምሮ እስካሁን እስካለንበት ድረስ ምን ያህል ጂፒኤ ሰራን የሚለውን ያሳያል ማለት ነው። ለምሳሌ አሁን አንድ ተማሪ ሁለተኛ ዓመት ላይ ቢሆን እስከ ሁለተኛ ዓመት ጂፒኤው ጠቅላላ ምን ይመስላል የሚለውን የሚያሳየን ሲጂፒኤ ነው ማለት ነው። ጂፒኤ አሁን ለምሳሌ እዚህ ጋር ኤግዛምፕል ለመስጠት እንደሞከርኩት የአንደኛው ሴሚስተር ላይ ፍሬሽማን አንደኛው ሴሚስተር ላይ 3.2 ቢያገኝ ፍሬሽማን ሁለተኛው ሴሚስተር ላይ ደግሞ ጂፒኤው 3.6 ቢሆን ሲጂፒኤው ምን ይሆናል ማለት ነው 3.4 ይሆናል ማለት ነው። ምንድነው ሲጂፒኤ ፍሬሽማን ተማሪን ሲጨርስ ያለው ምን ይሆናል ማለት ነው ሲጂፒኤው ይሆናል ማለት ነው። ግን ደግሞ የእያንዳንዱ ሴሚስተር ካየን ደግሞ ያ ነገር ጂፒኤ ነው ማለት ነው። ግን ደግሞ የእያንዳንዱ ሴሚስተር ጂፒኤ አቬሬጅ ስንሰራለ ደግሞ የምናገኘው ሲጂፒኤ ይሆናል ማለት ነው። ከዛ በተጨማሪ ደግሞ ክሬዲት አወር የሚባለውን ነገር ማወቅ በደንብ አሪፍ ነው። ክሬዲት አወር ማለት ምንድነው አንድ ኮርስ ምን ያህል ክብደት አለው የሚለውን የሚያሳየን ነው ማለት ነው። ክሬዲት አወር ለምሳሌ እዚህ ጋር ኤግዛምፕል እንደመስጠት እንደሞከርኩት እንግሊዝ 2 ክሬዲት አወር ቢኖረው፣ አካውንቲንግ 4 ክሬዲት አወር ቢኖረው፣ ኢኮኖሚክስ 3 ክሬዲት አወር ቢኖረው ይሄ ነገር ምንድነው ውጤታችሁ ላይ በጣም ኢፌክት ያለው ነው። ፎር ከምትሰሩት ውስጥ ኢፌክት ሊኖረው ይችላል ማለት ነው። ሁሉም ማለትም ይሄ አካውንቲንግ 4 ክሬዲት አወር ያለው
ትንሽ ቢወርድባችሁ ጂፒያችሁ ላይ በጣም ኢፌክት አለው ማለት ነው። ከዚህ ይልቅ ቱ ክሬዲት አወር ቢወርድ ኢፌክቱ የቀነሰ ነው፣ ምክንያቱም ክሬዲት አወሯ ትንሽ ስለሆነች ማለት ነው። ስለዚህ ይህን ክሬዲት አወር እንድታውቁት የሚፈለግኩት ምንድን ነው የምትሰሯቸው ኮርሶች ላይ በደንብ ፎከስ ማድረግ ያለባችሁ ሜጀር ኮርስ ወይም ደግሞ በጣም ትልልቅ ክሬዲት አወር ያላቸው ኮርሶች ላይ በደንብ ለመስራት መሞከር ይኖርባችኋል። ያ ማለት ግን ከነሱ በታች ያሉት ኢፌክት የላቸው ማለት አይደለም። እነሱም ኢፌክት አላቸው እንደየራሳቸው መጠን፣ ግን ደግሞ ትልቅ ክሬዲት አወር ያለው ውጤታቸው ላይ በጣም ኢፌክት ይኖረዋል ማለት ነው። በኤግዛምፕል የምናየው ይሆናል። ለምሳሌ አሁን እዚህ ጋር ጂፒኤ እንዴት ይሰራል የሚለውን ነገር ለማየት ስንሞክር መጀመሪያ ግሬድ ፖይንት የሚባለውን ነገር ማወቅ ይኖርባችሁ። ግሬድ ፖይንት ስንል ኤ ማይነስ ቢ ቻርጅ ምናምን ማነው ምንድን ነው ያመጣው ወይም ደግሞ ስንት ሆኖ ነው እንደዚህ ያመጣው የሚለውን ነገር ማወቅ ይኖርባችኋል። ለምሳሌ አሁን አሁን አንዳንድ ዩኒቨርሲቲ ላይ 83 የሚያመጣ ተማሪ ይኖራል። 83 አንጥቶ ሊሆን ይችላል። አንዳንዱ ላይ ደግሞ 85 አንጥቶ ነው ያለው። ስለዚህ ያን ነገር ትኩረት ማድረግ ወይም ደግሞ ግቢያችሁ ዩኒቨርሲቲው ፎርማት ይሰጣችኋል። ከዚህ በላይ ያመጣል፣ ከዚህ በላይ ቻርጅ ነው፣ ከዚህ በላይ ደግሞ ቢ ቻርጅ ነው፣ ከዚህ በላይ ማይነስ ነው እያለ ይሰጣችኋል። ያንን ከተሰጣችሁ በኋላ ግን ሌላው አንድ አይነት ስለሆነ ከዚህ ጋር እያመሳሰላችሁ መስራት ትችላላችሁ ማለት ነው። ከሆነ 4 ነው፣ ማይነስ ከሆነ 3.7 ነው፣ ቢ ቻርጅ ከሆነ 3.3 ነው፣ ቢ ማይነስ እያለ ሁሉም እንደዚህ ይቀጥላል። ግን እዚህ ላይ ትኩረት ማድረግ ያለባችሁ ኤፍ የሚመጣ ከሆነ ያንን ኮርስ ቀጣይ አመት ነው አድ የምታደርጉት ማለት ነው። ከዛ በተጨማሪ ደግሞ ምን አለ ኤንጂ የምታመጡ ከሆነ ምንድነው ማለት ነው ያንን ኮርስ ምን የምታደርጉት ነው ማለት ነው አድ የምታደርጉት ነው። ወይም ደግሞ አድ የምታደርጉት እንዴት ሆኖ ነው ማለት ነው አንድ አመት ላግ አድርጋችሁ ነው ማለት ነው ያንን ኮርስ አድ የምታደርጉት። ስለዚህ እዚህ ጋር በደንብ ትኩረት ማድረግ ይኖርባቸዋል። እሺ እና እንዴት ጂፒኤ ይሰራል ስንል ጂፒኤ ለመስራት ምንድነው እቺን ፎርሙላ መከተል ይኖርብናል። ምንም ምንድነች ማለት ነው ሰሚሽን ኦፍ ግሬድ ፖይንት ታይምስ ክሬዲት አወር ዲቫይድድ ባይ ሰሚሽን ኦፍ ክሬዲት አወር ይሆናል ማለት ነው። ለምሳሌ እዚህ ጋር ኤግዛምፕል ለመስጠት እንደሞከርኩት አንድ ስቱደንት ዋይ የሚባል ተማሪ ቢኖር 5 ኮርሶችን ቢወስድ ምን ያህል ግሬዱ ምን ይመስላል የሚለውን ነገር እናያለን በተለያዩ ኤግዛምፕሎች። የመጀመሪያ ኢመርጂንግ ክሬዲት አወሩ 3 ቢሆን ብለን ብናስብ፣ እንግሊዝ 3 ክሬዲት አወር አለው ብለን ብናስብ፣ ግሎባል ትሬን 2 ክሬዲት አወር አለው ብለን ብናስብ፣ ኢንክሉሲቭ 2 ክሬዲት አወር አለው ብለን ብናስብ፣ ሳይኮሎጂ 3 ክሬዲት አወር አለው ብለን ብናስብ፣ ይሄ ስቱደንት ዋይ ያልነው ደግሞ ኢመርጂንግን ይሄ ቢያመጣ፣ እንግሊዝን ደግሞ ቢ ቻርጅ ቢያመጣ፣ ግሎባል ትሬንድን ደግሞ ቢ ቻርጅ ቢያመጣ፣ ኢንክሉሲቭን ኤ ቻርጅ ቢያመጣ፣ ሳይኮሎጂን ኤ ማይነስ ቢያመጣ ግሬዱ ምን ይመስላል የሚለው ነገር እናሳያለን፣ ወይም ደግሞ ጂፒኤው ማለት ነው። እና ቅድም እንዳልኳችሁ ግሬድ ፖይንት የሚባለው ነገር ላይ እዚህ ጋር ሁሉም ግቢ የሚሰጧችሁ ፎርማት ይኖራል። ማናመጣ ማይነስ ማናመጣ ቢቻርጅ ማናመጣ ወይም ደግሞ ከስንት በላይ ነው የሚያመጣው ከስንት በላይ ነው ማይነስ የሚባለው ነገር ግቢ የሚሰጣችሁ ፎርማት ስላለ በዛ ትከተላላችሁ። ያንን እንደዚህ ካወቃችሁ በኋላ ቀጥታ ተካክሎ መስራት ነው ማለት ነው። አሁን ለምሳሌ ኢመርጂንግ ኤን ቢያመጣ ነበር ያልነው የቅድሙ ተማሪ ስቱደንት ዋይ የተባለው ደግሞ ስንት ነው 4 ነው። ቢቻርጅ ደግሞ 3.3 ነው። ቢቻርጅ አሁንም እዚህ ጋር እንደምታዩት 3.3 ነው። ቻርጅ ደግሞ 4 ነው። ማይነስ ደግሞ እዚህ ጋር እንደምታዩት 3.7 ነው። ግን እዚህ ጋር በደንብ ትኩረት ማድረግ ያለባችሁ እና ቻርጅ ልዩነት የላቸውም። ግን ደግሞ ኦነር ግራጁዌት መሆን የምትፈልጉ ከሆነ ግን ቻርጅ በጣም ቫልዩ አለው ማለት ነው። እና በዚህ አይነት ጂፒኤውን ስንሰራ የዛን ተማሪ የስቱደንት ዋይውን ምን እናደርጋለን ማለት ነው ግሬድ ፖይንት ስንት ነው 4 ነው ስላመጣ ማለት ነው ሲባዛ በክሬዲት አወሩ ስንት ነው 3 የማንን ነው እየሰራን ያለ የኢመርጂንግ ማለት ነው። ከዛ ሲደመር እንግሊዘኛ ደግሞ ቢቻርጅ ነው ያመጣው ግሬድ ፖይንቱ ስንት ነው 3.3 ታይምስ ክሬዲት አወሩ ስንት ነው 3 ሲደመር እናደርጋለን ግሬድ ፖይንቱ የግሎባል ትሬንድ ስንት ነው ቢቻርጅ ነው 3.3 ሲባዛ ክሬዲት አወሩ 2 ሲደመር 4 ግሬድ ፖይንቱ የኢንክሉሲቭ ስንት ነው የቻርጅ ስላመጣ 4 ነው ሲባዛ በሁለት ምንድን ነው ክሬዲት አወር ሲደመር 3.7 ማይነስ ስላመጣ 3.7 ነው ማለት ነው ሲባዛ ክሬዲት አወሩ ደግሞ ስንት ነው 3 ነው ማለት ነው። ስለዚህ ሲካፈል ክሬዲት አወሮቹን እናደርጋለን ማለት ነው እንደማምራችኋለን። ኢመርጂንግ 3 ነው ክሬዲት አወሩ፣ እንግሊዝ 3 ነው፣ ግሎባል ትሬንድ 2 ነው፣ ኢንክሉሲቭ 2 ነው፣ ሳይኮሎጂ 3 ነው። ስለዚህ እነዚህን ስናከፋፍላቸው 47.6 ሲካፈል 13 ይሆናል። ይህንን ስንሰራው 3.66 ያመጣል ማለት ነው ያ ተማሪ። ግን ደግሞ ይህንኑ ሆኖ እነዚህ ጋር ሜጀር ኮርሶችን ለምሳሌ ሜጀር ኮርስ ሳይሆን ክሬዲት አወራቸው ትልልቅ የሆኑትን አሪፍ ቢሰራና እነዚህኞቹን ደግሞ ክሬዲት አወራቸው አነስ ያሉትን ብዙም ባይሰራ ውጤቱ ምን ይመስላል የሚለውን ነገር ኮምፔር ኤንድ ኮንትራስት አድርገን እንጨርሳለን። አሁን እዚህ ጋር ትልልቅ ክሬዲት አወር ያላቸውን አሪፍ ሰርቷል። ግን ደግሞ ቱ ክሬዲት አወር ያለው ወይም ደግሞ አነስ ያሉ ክሬዲት አወር ያላቸውን ደግሞ ዝቅ ብሎበታል። በቅድሙ አይነት ፎርሙላ ስንሰራ ምን ይመጣል ማለት ነው 49.2 ሲካፈል ለ13 ይገኛል። ያ ማለት ደግሞ 3.7
8 ያገኛል ማለት ነው። ምን ስለሰራ ነው ይሄንን ያገኘው? ትልልቅ ክሬዲት አወር ያላቸውን አሪፍ ስለሰራ ማለት ነው። ግን ደግሞ እዚህ ጋር ፎከስ ማድረግ ያለባችሁ እዚህ ጋር ለማሳየት እንደሞከርኩት ትልልቅ ክሬዲት አወር ያላቸውን ዝቅ ቢልበትና አነስ ያሉ ክሬዲት አወር ያላቸውን ደግሞ የቻርጅ ሁላ ቢሰራ ውጤት ምን ይመስላል ስንል እዚህ ጋር እንደምታዩት በቅድሙ ፎርሙላ ነው። ከዛ ስትሰሩት ምን ይመጣል ማለት ነው። ፎርሙላው መተካካት ነው፣ ቀላል ነው። ስትሰሩት 3.51 መጣ። ዲፈረንስ የለውም። ግን ደግሞ ትልቅ ክሬዲት አወር ያላቸው አሪፍ ሲሰራ እዚህ ጋር እንደምታዩት ስንት አገኘ? 3.78። እዚህ ጋር ደግሞ ሲመጣ ግን ትልቅ ክሬዲት አወር ያላቸው ስለወረዱበት 3.51 መጣ ማለት ነው። ይሄ ማለት በደንብ ትኩረት ማድረግ ያለባችሁ ትልልቅ ክሬዲት አወር ያላቸው ላይ በደንብ ትኩረት ማድረግ አለባችሁ ማለት ነው። ያ ማለት ግን ትንሽ ክሬዲት አወር ያላቸው ኢፌክት የላቸው ማለት ሳይሆን ከዛኛው አንጻር ኢፌክታቸው የቀነሰ ነው ማለት ነው። እና አምስተኛው ፍሬሽማኖች የሚሰሩት ስህተት ደግሞ ፖር ታይም ማኔጅመንት ነው። ታይም ማኔጅመንታችሁ ላይ አሪፍ መሆን አለባችሁ። ብዙ ተማሪዎች ስፔሻሊ ፍሬሽማን ተማሪዎች የሚሰሩት ስህተት ይሄ ነው። ብዙ ሰዓት ላይ ሶሻል ሚዲያ ሊያሳልፉ ይችላሉ ማለት ነው። ግን ደግሞ ሶሻል ሚዲያ አትጠቀሙ እያልኩኝ አይደለም። ሶሻል ሚዲያ በጣም ወሳኝ ነገር ነው። መረጃ ለመቀበል ሊሆን ይችላል። ስፔሻሊ ክላስ አለ የለም የሚባለውን ነገር፣ ዓለም እንዴት ዋለች እንዴት አደረች የሚባለውንም ነገር ሙሉ መረጃ የምታገኙበት ሶሻል ሚዲያ ላይ እስከሆነ ድረስ ሶሻል ሚዲያ በደንብ ወሳኝ ነገር ነው። ግን ደግሞ የገባችሁበት ዓላማ ዩኒቨርሲቲ ስትገቡ ማሳካት የምትፈልጉት ዓላማ እስካለ ድረስ እዛ ዓላማችሁ ላይ ትኩረት ማድረግ አለባችሁ። ያ ማለትም ሶሻል ሚዲያ የምትጠቀሙትን ነገር መቀነስ አለባችሁ። ስድስተኛው ደግሞ ኖት አስኪንግ ኩዌሽን ነው። ብዙ ጊዜ ፍሬሽማን ተማሪዎች ስለሚያፍሩ ይሆን አላውቅም፣ ግን ደግሞ መጠየቅ በጣም ይፈራሉ። ፎከስ ማድረግ ያለባችሁ መጠየቅን መፍራት የለባችሁ። ምክንያቱም ያን ነገር ኮንሴፕቹዋል ጥያቄ ወጥቶ ልትበሉ ስለምትችሉ ኮንሴፕቹዋሊ ማወቅ ይኖርባችኋል ማለት ነው። ምክንያቱም ፈተናውም ቢሆን የሚያወጣው በራሱ ባስረዳበት ወይ ነው እንጂ ጀስት እናንተ በተረዳችሁት ላይሆን ስለሚችል ያንን ነገር ያልተረዳችሁትን መጠየቅ መፍራት የለባችሁም ማለት ነው። ምክንያቱም ምን የሚባል አባባል አለ መሰላችሁ? እንደውም ጎበዝ ተማሪ ነው የሚጠይቀው። ማለትም ብዙ ገብቶት የሆነች ፖርሽን ስላልገባችሁ ያችን ለማጣራት ነው እንትን ያለው የሚጠይቀው ይባላል እንጂ ሰነፍ ተማሪ እንዴት መጠየቅ ለራሱ እንዳለበት ስለማያውቅ አይጠይቅም ይባላል። እና መጠየቅን መፍራት የለባችሁም ማለት ነው። ስለዚህ ጠያቂ ሁኑ ማለት ነው። ከዛ በተጨማሪ ሰባተኛው ደግሞ ይሄ ብዙ ጊዜ ያጋጥም፣ ግን ታጋጥማችሁ ኢፌክት እንዳለው እንድታውቁ ስለፈለኩኝ ነው። ዴድላይን ማሳለፍ፣ ለምሳሌ አሳይመንት ተሰጥቶ ሊሆን ይችላል። ቀኖችን ማሳለፍ በጣም ኢፌክት አለው። ምክንያቱም አሳይመንት ባለመግባቱ ምክንያት ነው በዋናነት ኤንጂ ሊያሰጣችሁ የሚችለው እና ዴድላይን ምናምን ማሳለፍ የለባችሁም። ብዙ ጊዜ ያጋጥም፣ ግን ፎከስ ማድረግ አለባችሁ ማለት ነው። ስምንተኛውና እንደውም ዋነኛ ነገሩ ይሄ ነው። ምንድነው? ቹዚንግ ባድ ፍሬንድስ። የምትመርጡት ጓደኛ ባድ ፍሬንድ ከሆነ በጣም ኢፌክት አለው። ሀቢታችሁም ላይ አይደለም፣ ሞቲቬሽን ብቻ አይደለም፣ ፊውቸራችሁ ላይ ለራሱ ኢፌክት ሊያደርስባችሁ ይችላል ማለት ነው። ስለዚህ ጓደኛ መራረጥ ላይ በደንብ ጎበዝ መሆን አለባችሁ። ስፔሻሊ በደንብ አሪፍ የሚያነብ ልጅ፣ ያ ማለት ደግሞ ሙሉ ላይብረሪ የሚያድር ምናምን ሳይሆን በቃ አሪፍ አንብቦ አሪፍ የሚሰራ ታይሙን በደንብ ማኔጅ የሚያደርግ ልጅ ጓደኛ ብትይዙ ያ ነገር በጣም ይጠቅማችኋል ማለት ነው። ስለዚህ ጓደኛ አመራረጥ ላይ በደንብ ፎከስ ማድረግ አለባችሁ ማለት ነው። ምክንያቱም ቀድማችሁ ማንበብ ስትጀምሩ ነው ፈተና ሰዓት ላይ ስትረስ እንዳትሆኑ ሊያደርጋችሁ የሚችለው ማለት ነው። ስለዚህ ጓደኛ አመራረጥ ላይ በደንብ ትኩረት ማድረግ ይኖርባችኋል ማለት ነው። እሺ፣ ዘጠነኛው ኢግኖሪንግ ፊዚካል ኤንድ ሜንታል ሄልዝ ነው። ብዙ ተማሪዎች የሚያጋጥማቸው እንደውም ምንድነው ይሄ ነው። ማለትም እንቅልፋቸውን አጥተው ስፔሻሊ ምንድነው ቀድሞ ማንበብ ልምድ የሌላቸው ተማሪዎች ፈተና ሰዓት ላይ ሲሆን እንቅልፋቸውን አጥተው ሰውነታቸውንም ደግሞ ሪስክ ውስጥ ጥለው ነው የሚያነቡት። ያ ነገር ግን ደግሞ ኢፌክት አለው። ምክንያቱም አሪፍ እንቅልፍ አለመተኛት ለራሱ የማስታወስ አቅማችሁ የቀነሰ ነው የሚያደርገው። ኤክሰርሳይዝ አለማድረጋችሁ ለራሱ ኢነርጄቲክ እንዳትሆኑ እዛ ነገር ላይ ጉጉ ሆናችሁም እንዳታነቡ ሊያደርጋችሁ ስለሚችል ኤክሰርሳይዝ ማድረግም መተኛትም በቂ ሰዓት መተኛትም በጣም ቤስት ነገር ነው። ግን ደግሞ ሁለቱም ከበዙ በጣም ኢፌክት አላቸው፣ ኔጌቲቭ ኢፌክት አላቸው። ማለትም እንቅልፍም በጣም ብዙ ሰዓት መተኛት የለብንም፣ የተመጠነ መሆን አለበት። ቢበዛ ከ6 ሰዓት እስከ 8 ሰዓት ባለው ውስጥ መተኛት አለብን እንጂ ከዛም በላይ መተኛት የለብንም። ከዛ በተጨማሪ ደግሞ ኤክሰርሳይስም ስንሰራ ሰውነታችንን ለመጠበቅ ነው እንጂ ጀስት በጣም ከአንድ ሰዓት በላይ የምንሰራ ከሆነ ድካምም ስለሚኖረው ላታነቡ ትችላላችሁ። እንደዛ ከሆነ ደግሞ ትንሽ ውጤታችሁም ላይ ጂፒኤ ላይ ኢፌክት ሊኖረው ይችላል። ፈተና ሰዓትም ላይ እንድትጨናነቁ ሊያደርጋችሁ ይችላል። ግን ደግሞ ሰዓቱን ሳታበዙ ኤክሰርሳይዝ ቢበዛ 1 ሰዓት የምታደርጉ ከሆነ የምታነቡ ከሆነ አሪፍ እንቅልፍ የምተኙ ከሆነ
አሪፍ የማስታወስ አቅምም ይኖራችኋል። በዛም ላይ ደግሞ በቃ ኤነርጄቲክ ሆናችሁም እንድታነቡ ሊያደርጋችሁ ስለሚችል ፊዚካል እና ሜንታል ሄልዛችሁ መጠበቅ ይኖርባችኋል ማለት ነው። በደንብ ትኩረት ማድረግ ያለባችሁ እሱን ነው። አስረኛው ጊቪንግ አፕ ቱ ኩዊክሊ የሚባል ነገር ነው። ብዙ ፍሬሽማን ተማሪዎች አይ ዶንት ኖ ሃይ ስኩል ላይ ብዙ ጫና ስለሌለ ሊሆን ይችላል። እዚህኛው ላይ ጫና ሲበዛባቸው ቶሎ ምንድን የሚያደርጉት ተስፋ የሚቆርጡ ልጆች አሉ። ቶሎ ተስፋ መቁረጥ የለባችሁ ማለት ነው። ኤቭሪ ሰክሰስፉል ስቱደንት ሃዝ ፌልድ አን ኤግዛም ሜድ ሚስቴክ ኤንድ ስትረግል ዘ ዲፈረንስ ኢዝ ዛት ዘይ ኪፕ ጎይንግ ይላል። ምክንያቱም ይሄ ፋክት ነው። ማንም ተማሪ ሲገባ ምንድን ነው ስህተት ሊሰራ ይችላል። በጣም ችግሮች ሊያጋጥሙ ይችላሉ። ስፔሻሊ ከፋሚሊ ርቃችሁ የምትሄዱ ከሆነ ደግሞ በጣም ችግሮች ይኖራሉ። ግን ደግሞ እንደዛም ሆኖ ሰክሰስፉል የሚባል ተማሪዎች ምንድነው የሚያደርጉት ማለት ነው፣ በቃ ተስፋ አይቆርጡም። ተስፋ አለመቁረጣቸው ነው ሰክሰስፉል እንዲሆኑ ያደረጋቸው እንጂ ሌላ አይደለም። ማንም ችግር ያጋጥመዋል። ግን ደግሞ ያንን ችግር ተቋቁሞ ማለፍ የሚችል ሰው ነው ምን ማድረግ የሚችለው ማለት ነው፣ አላማውን ወይም ደግሞ ሰክሰስፉል ሊሆን የሚችለው። ስለዚህ ምንም አይነት ነገር ቢያጋጥማችሁ ተስፋ መቁረጥ የለባችሁም ማለት ነው። ተስፋ ስትቆርጡ ብዙ ነገር ሊበላሽባችሁ ስለሚችሉ ማለት ነው። avoid these 10 mistakes and you will already be ahead of most freshmen። እነዚህን 10 ስህተቶች ምንም የምታደርጉ ከሆነ የምታስተካክሏቸው ከሆነ ከናንተ ከፍሬሽማኖች ምን የሆናችሁ ናችሁ፣ አንድ እርምጃ የቀደማችሁ ትሆናላችሁ። ዘና ብላችሁ ወይም ደግሞ ስትረስ ሳይኖርባችሁ አሪፍ ጂፒ ይዛችሁ መውጣት ትችላላችሁ ማለት ነው። ምክንያቱም ምንድነው እነዚህ ናቸው ዋናዎቹ ፍሬሽማን የሚባሉ ተማሪዎች ሲገቡ የሚሰሩት ስህተት እና ይህንም ይመስል ነበረ 10 ፍሬሽማን ተማሪዎች የሚሰሩት ስህተት ብዬ ያዘጋጀው ቪዲዮ እና ሁላችሁም የቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም ደግሞ የኖቲፊኬሽን በተኗን በማብራት ቤተሰብ ሁኑ። አመሰግናለሁኝ። ቴንክ ዩ ሶ ማች